ልጆቻችንን በጣም ስለምንወድ የልጆቻችንን ሰላምና ጤንነት ለመጠበቅ የምንችለውን ሁሉ እናደርጋለን። እስከ 4 ዓመት ያሉ ሕፃኖች ልጆች መጠበቅ በጣም አስቸጋሪ ነው፣ በተለይ በመርካዝ ክሊታ ሲኖሩ። ምክንያቱም ብዙ አዳዲስ ነገር ስለሚያዩ ለማወቅ ይመረምራሉ። ነገር ግን ሊደርስባቸው ስለሚችል አደጋ ምን አይነት እውቀት የላቸውም እና እነዚህን ሕፃናት አደጋ እንዳይደርሱ መማር አለብን። ልጆቻችን መከታተል፣ ከሕፃኖች ጋር በመብላት መንገድ አብረን በመሄድ አብረናቸው በመጫወት ከጎን ሆኖ በማየት ጥበቃ ያስፈልጋል። ነገር ግን ልጆቻችንን ብቻቸውን መተው አንችልም። ወይም ወዳጆቻችን አስቀድሞ መጠየቅ፣ ልጆቻችን አብረው እንዲጫወቱ ጓደኞቻችን ጥሩ አድርገን ቀደም ብለን ጠይቀን ከልጃቸው ጋር አብረው እንዲጫወቱ። እንደዚህ ያለ ስራ ለሁላችን ቀለል ሊሆን ይችላል። ልጆቻችንን የሚጎዱ ነገሮችን ከምንውልበት አካባቢ መራቅ። ልጆች መጥፎ ነገሮች መለየት አይችሉም። ለምሳሌ ለጽዳት በሚውሉ ኬሚካልና የሚጠጣን ነገር መለየት ግራ ይገባቸዋል። ወይም ደግሞ መድኃኒት የተለየ ቀለም ያለው ከረሜላ ሊመስላቸው ይችላል። ዙሪያቸውን ከአደጋ እንዳይደርሱ ለማድረግ ከፈለግን ጥሩ አድርጎ ማስረዳት ያስፈልገናል። ኬሚካሎችንና መድኃኒቶችን ከፍ ያለ ቦታ ማስቀመጥ ግድ ይላል። ወደፊት ማየት። እንደ አዋቂ ወይም ትላልቅ ሰዎች ጥንቃቄ ካልወሰድን ለምንወዳቸው ልጆች ምንም አይነት አደጋ ሊደርስባቸው ይችላል። ከዚህ በታች ልጆቻችን ከአደጋ እንዳይደርሱ ብዙ ነገር መማር አለብን። ምግባቸውን በድቃቃው በመቁረጥ እንዳይታነቁ ማድረግ። ቡና በማፍላት ጊዜ ከፍ ያለ ቦታ ማፍላት። ትልቅ ሰው አብሮ እንዲጠብቃቸው በማድረግ ሙቀት ያለባቸውን ነገሮች በሙሉ አደጋ ስላላቸው ጥበቃ ያስፈልጋል። መስኮታችን መዝጋት፣ አደጋ የሚያደርሱ ቦታዎች ልጆቻችን ማራቅ። ከልጆቻችን አካባቢ በምንውልበት ጊዜ ብዙ ነገሮች ልናስተምራቸው እንችላለን። ልጆች በችግር ቦታ ባለበት ማራቅ ያስፈልጋል እና ትልቅ ጥንቃቄ ያስፈልጋል። ይህን የምናደርገው ልጆቻችን ስለምንወዳቸው ነው። ለሁላውም ለጎረቤቱም ይስማማል ማለት ነው። ና እናትህ እየጠበቀችህ ነው። እሺ ና